እንደምታስቀኝ ፋናት ሁሉ ጊዜ ደስታ ሰጠኛለች። የእህታችን ልጅ ሪታ በተለያየ ጊዜ ታሪኮቻችንን ስትሰማ ይሄ ታሪክ ሼር መደረግ ያለበት ታሪክ፣ ሌላው መስማት ያለበት ታሪክ ነው ብላ ብዙ ጊዜ ስላሳሰበች በእሷ አነሳሽነት የራሳችንን የቤተሰባችንን በአጠቃላይ የኢትዮጵያዊነት ህይወታችንን ከሌሎች ጋራ የምንካፈልበት የጭውውት ጊዜ ይሆናል። ከኛ ጋራ ሆናችሁ ስለተከታተላችሁን ታላቅ ምስጋና እናቀርባለን። ቲቪ ስናይ ከጓደኞች ጋር ስልክ አንዳንድ ነገር ጋዜጣ ቢታይ ምን ሁል ጊዜ ስለ ረብሻ፣ ስለ ውጊያ፣ ስለምናምን ዓለም በጠቆረ መልክ ነው የምናየው። ይሄ ፋሚሊ ግን ታሪኩ የፍቅር፣ የሰላም፣ የስራ ወዳድነት፣ አብሮ የመዋደቅ ታሪክ ያለው ቤተሰብ ነው። እሱ የወሰድነው ከቤተሰቦቻችን ወደድንም ጠላንም አንዳንድ ጊዜ ሳናስበው ስለነሱ እናወራለን እና ይህን የመሰለ ቆንጆ እግዚአብሔር በረከት ለአባት እናታችን ሰጥቶ አሁን በምንኖረው የቤተሰብ ትብብርም ጸጋ ለሰጠን ይህንን ማካፈሉ በአሁኑ ሰዓት አይ ቲንክ በጣም ጥሩ ነገር ስለመሰለኝ ሀሳቡ ሲመጣ ወዲያውኑ እሺ ነው ያልኩት። የመጀመሪያ የዳማ አጀማመሮ በአሜሪካን ሀገር እህታችን የሺዳማ የቤረት የሚባል ትልቅ ክለብና ምግብ ቤት ዋና ማኔጀር ነበረች። ዩዥሊ ቀን ቀን ይከፈትና ማታ ይዘጋል። እነሱ ሲወጡ እሷ ወሰደች ቦታውን ወሰደችና የሀበሻ ምግብና የኢትዮጵያኖች ባንድ ማታ ማታ እዛ ነው የመጀመሪያ 79 ይመስለኛል የተጀመረው። ከዛ በኋላ ኖርዝ ካፒቶል 941 ነበር በዛ ቁጥሩ አጀማመሯ። እኔም እሷም ተማሪዎች ነበር፣ ግን መሀል ላይ ለምሰው ቤት ተቀጥረን ከምንሰራ የራሳችንን አንጀምርም ብላ የሺ እየተማር መስራት እንችላለን በሚል ስሜት የተከፈተ ቀን ደግሞ ቁርስና ምሳ የአሜሪካን ቁርስ፣ ምክንያቱም እዛ አካባቢ የቬትራን ቢልዲንግ እና ሎየሮች ከጎኑ ቢልዲንግ የነበሩት እየመጡ ይመገቡ ነበረ። ነገር ግን የስራው ሎድ እና ምን ያህል ጭንቀት ምን ያህል ድካም እንዳለው አልተገነዘብነውም ነበረ። ተማሪ ቤት ጥለን ወጣን ሁለታችንም። ዳማ ሬስቶራንት የሚባል እንደገና የሺ ከፈተች። ኖርዝ ካፒቶል ያለው ዳማ በዛን ጊዜ ብዙ ስራዎች የሚሰሩበት ቦታ ነበረ። መንዴቱ ፍራይዴ ከሰኞ እስከ ዓርብ ቁርስና ምሳ በደንብ እዛ አካባቢ ላሉት የቢሮ ሰራተኞች እና አርብ፣ ቅዳሜ፣ እሑድም በጣም ራሱን የቻለ ታዋቂ የኢትዮጵያ አርቲስቶች በሚገርም ሁኔታ ማህሙድ አህመድ፣ አስቴር አወቀ፣ ነፍሱን ይማርና ውብሸት ፍስሐ፣ ከዛ መጨረሻ እንደገና አራተኛ ሆኖ ሻምበል በላይነት ተጨማሪ ሆኖ እንደው ኤክሰፕሽናል የሆነ ለብዙ ሰዎች ትዝታ ትቶ ሄደ ትልቅ የምሽት መዝናኛ ቦታ ነበረ። በዚያን ጊዜ ሪሊ ሰው ከሀገሩ ወጥቶ በእንደዛ አይነት ታላላቅ አርቲስቶች መዝናናትና ማምሸት it was a big deal at that time። አሁንም ወደኋላ ሳስበው የሚገርም አይነት ምሽት ነበረ እና ከዛ እንግዲህ የሊዝ ጉዳይ በሚመጣበት ጊዜ ዋጋው የክራዩ የጨመረ በሚመጣበት ጊዜ በዛ አይነት ሁኔታ መቀጠል ስላልተቻለ የዳማ ኖርዝ ካፒቶል ላይ በዛው ያበቃና እንደገና ወደ ሁለተኛው የዳማ ክፍል በምንመጣበት ጊዜ ኢንቢትዊን አንድ ያለ ነገር ቢኖር ያ የድሮ ትዝታ የነበራቸው ሰዎች we are talking about መጨረሻው ዳማ 83 84 ላይ ነው ያበቃው። ስቲል በተለያየ ጊዜ ስለ ዳማ ህይወታቸው በየጊዜው ያነሱ ነበር እና ሁሉ ጊዜ እንደገና ዳማን መልሶ የመክፈት ነገር ሁሌ ሀሳባችን ውስጥ የነበረ ነገር እና ያን እንግዲህ ልክ 1999 ላይ ቀለሟ እዚህ ኮሎምቢያ ፓርክ ያለው ዳማ ስትከፍተው እንግዲህ ከዛ እንቀጥላለን። የፋሲካ ቀን ኤፕሪል 1999 ነው።
ግን ይሄ ቦታ ከመከፈቱ በፊት አንድ ቦታ አግኝቶና ከህቴ ልጅ ከኢንጂነር አሸናፊ በቀለ ጋር ወስጄ ያሳየሁት እና እሷ ይሄ አይሆንም ፊቱን ያዞረ ቦታ ነው ምናምን ሲያመካክለኝ የአንድ ዓመት የቤት ኪራይ ከፍዬ ልግባ ብላቸው እንዴ ያሉኝ አልኩት። አሁን እሱ እንዴ የአንድ ዓመት ልፈልግሽማ እምቢ ካሉሽ ይሄስ ከላይ የተዘጋ ነገር አለ አለ። በጣም ገርሞኝ ቤት ስገባ ተንበረከኩኝ። እግዚአብሔር ሆይ ዛሬውን ማታ ንገረኝ ብዬ በህልሜ እንዲነግረኝ ተንበረከኩ። እግዚአብሔር ለማንኩና ማታውን ህልም አሳየኝ። ህልሙ አንዲት ሴት የሆነችና ከኤሚ ጋር ከጓደኛዬ ጋር ገብተን ቦታውን አሳይታል። ምን አለችኝ? ቀለም እግዚአብሔር የሚያዘጋጀው ቦታ አለ እና ደላላው ጋር እንዳትገቢ እና 3 እንትን እንደሚከፈት ዳማ ነገረችኝና ከዛ የኤሚ እናት የልጄ እናት ዱላ ላይ አሁንም አለች ለሷ ይሄን ህልም አየሁ ስላት በቃ ዳማ የሚባል ይከፈታል 3 እንትን ነው የሚኖረው 3 ንግድ ይኖረዋል ብላ አለች። ከዛ ያው ይሄን ቦታ ፕሮቬንቲቭ ነበርና እኔና መተን በቃ ቦታውን አገኘን። ተጀመረ ማለት ነው። ተጀምሮ በአመቱ ቴክኒክ ደግሞ አምሳል ኃይሉ አልማዝ እነሱ ደግሞ ካጠገባችን ከፈቱ። በቃ እስካሁን እንዲህ እየተጓዝን ነው ማለት ነው። ደስ በሚል ሁኔታ አብረን በአንድነት በፍቅር በአንድነት አብረን ራሱ መዋላችን አብረን መስራታችን ይሄ ራሱ እኮ ከጸጋ በላይ እና ዳማ በዚህ እንግዲህ እንዲህ ነው እንግዲህ ያሄዳችን ማለት ነው። ዳማ አነሳስ ለሁለተኛ ጊዜ በሚከፈትበት ጊዜ it was kind of dramatic የሰው በምን አይነት መንገድ ሰው ሪስፖንድ እንዳደረገ እና እነዛው የድሮ የዳማ ሰዎች ነው ተመልሰው የመጡ እንደገና I can say ያንን የድሮ የዳማ ምግብ የዳማን አትሞስፌር እንዳለ ነው እነዛ ሰዎች መልሰው መኖር የጀመሩት ማለት ይቻላል። on top of that ያው አልማዝ የቤኪንግ ችሎታም ስለነበራት ፕሮፌሽኗም እሱ ስለነበረ እዛ ላይ ኬክ ቤቱ ከአመት በኋላ ተጀመረ። እንደገና ሪሊ የዳማ እንደገና የድሮ ህይወቱ ተመልሶ መጣ ማለት ይቻላል እና ኦልሞስት እንግዲህ አሁን ከ25 ዓመት በላይ እዚህ ቦታ አለን። መጀመሪያ የዳርናቸው ሰዎች በመጀመሪያዎቹ እነዛ ወልደው አሁን የልጆቻቸው ግራጁዌሽን ሰርተን አሁን እንደውም ለሰርግ ለመዳር የተዘጋጀንበት ሁኔታ አለ። እንግዲህ ላይፋችን እንግዲህ ኢማጂን ነው በአንድ ዴኬድ ምን አይነት ለውጥ እንዳመጣ and we are still here። ኬተሪንግ የተጀመረው እኛ በጀመረን ታችን ከአንድ ዓመት በኋላ ያጎቴ ልጅ ሰብለ ተረዳ ኒውዮርክ እዛ ትኖር ነበርና ከኒውዮርክ መጣ ቀለም ላገባ ነውና ኬተሪንግ እንትን የሚሰራ ምግብ ቤት ወሰኝ እና አዲስ አበባ ሬስቶራንት እንደመራ ማቃቸው የተለያዩ ነገር ቋጥና ሄዳ ተነጋግራ መጣችና አይ ምግቡን እናንተ ስሩልኝ አለችና አረኛ አናቅበትም ስና በእኛ ክትፎና ጥብስ እኮ ብቻ ነው የምንሰራው እናበላሽብሻለንና ይቅር ስላ ነው እና እንደው ሰርጉን አበላሹት አለች እና ኦኬ ብለን ተነስተን እኛ ምንም አናውቀውም ብቻ የምግብ ቡድ ይዘጋጅን። ከዛ በኋላ በቃ ኬተሪንግ እንግዲህ እጅግ አደረሰ ማለት ነው። እግዚአብሔር የዚች ሰርግ ሰርግ እሷን ልኮ እንዲህ አይነት ትልቅ የኬተሪንግ ስራ ውስጥ ገባን ማለት ነው እና እግዚአብሔርን በጣም ነው የማመሰግነው። እናንተም ደግሞ ዳማ ሁላችሁ ምግብ ቤቱ ተከፈተ። ከዛ ኬክ ቤት ይከፈት ብለው ያው ሀሳቡ ሲመጣ እኔ እንዲያ ምክንያቱም ሀገሩ በሙሉ ኬክ ቤት ነው። ወተርጌት አበሻ በሙሉ ወተርጌት ነው እየሄደ የሚገዛ ደግሞ በዛን ሰዓት ኮሎምቢያ ፓይክ ብዙ ሰው ማያውቀው ጥንት የተቀመጠ ስለሆነ የማይሆን ነገር ነው እና አንድ ለመጀመር ፈቃደኛ ነበርኩ
ከዛ ኃይሉ ምን አለ እንከስራለን የማይሆን ነገር ውስጥ ደግሞ እንገባው ብዬ አልኩኝ። እሱ ምን አለ አልማዝ አለ አይኖ ትንሽ አስቸጋሪ ነው ኬክ ቤት የመጀመሪያ ኬክ ቤት ከፍቶ ፌስ ማድረግ የሚሆነው ነገር አይታወቅም፣ ግን አለ ኢንተ 80s እና 70s ውስጥ ብዙ ጊዜ ምግብ ቤት የሆነ የትም ቦታ ሲጃራ ይጨሳል፣ መጠጥ ይጠጣል። ኢትስ ዋዝ ኖርማል። ማጨስና ውስኪ መጠጣት ኖርማል ነው። እንደዛ አይነት ቦታ ላይ ቤተሰብ ልጆች ምናምን ገብተው በዛ በሲጃራ ጭስ እየጋዩ ነው የሚጠጡት። ከዛ ኃይሉ ምን አለ አልማዝ አለ እዚህ ሀገር እንደምታውቂው መጠጥ ሲጃራ የትም ቦታ ሴቶች ሲገቡ ልጆች ይሄ ከሚሆን ለምን ንጹህ የሆነ ኬክ ቤት መጠጥ የሌለበት ሲጃራ የሌለበት ቢራ የሌለበት ቤት ኢትዮጵያውያኖች ከቤተ ክርስቲያን ሲወጡ እንደዛ አይነት ቦታዎች ከሚገቡ እንደዚህ ቁጭ ብለው ካፌያቸውን ጠጥተው ቡናቸውን ጠጥተው ኬካቸውን በልተው የሚሄዱበት ቦታ እንክፈትና ተከሰርን ፋይን አትሊስት ሞክረነዋል። ከቀጠለ የሚቀጥል አትሊስት እንደዚህ ኮሚኒቲው ሪላክስ አድርጎ ሳይጨናነቅ ለልጆቹ ደስ ብሎት የሚሆኑበት ቦታ እንክፈት ስለኛ ኮንቪንስ አደረገኝና ኦኬ ብለን ጀመር። ስንጀምር በጣም ከባድ ነበር በጣም ምክንያቱም ሰው አቅም ኬክ ቤት እንደተከፈተ ሌላ ጋር ነው የሚሄደው። በኋላ ግን የኬክን ጥራትና ሁኔታ ሲያዩ ይመጡት እና ለኬክ ቤቱ አጀማመር አይ ቲንክ ዋና ሞቲቬሽን የሰጠን ኃይሉ ነው። መልስ እንዲሳስበው ደግሞ ባለፈው 56 ዓመት ትልቅ እግዚአብሔር ሞገስ የሰጠው ስም ነው። ዋና መሰረት ሆና ይሄ ሁልጊዜ ቡና ስጠጡ ስትገናኙ የምናወራቸው ሙዚቃቸው ታሪኮች መቀረጽ አለባቸው ስትል እኔ እንዳውም እዛ ላይ በጣም ደስ አለኝ።